look threatening from corners against Croatia, and this has been the way forward for his team now. Boy, did they... ሰላም ውድ የዩቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቪዲዮ ይዤላችሁ የመጣሁት ጽድት ያለች አፕ ነች። ብዙ ቲቪዎችን የኢትዮጵያ ቻናሎችንም ጨምሮ ኢንተርናሽናል ቻናሎችን የምናይበት ነው። ቀጥታ ወደ ቪዲዮ ልሰዳችሁ። አፑን ከቴሌግራም ቻናላችን ላይ ማውረድ ይችላሉ። የቴሌግራም ቻናላችን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እንደምታዩት ብዙ የኢትዮጵያ ቻናሎችም አሉ። ሁሉም ማለት ይቻላል ሁሉም ይሰራሉ። ኢንተርናሽናል ቻናሎችም አሉ። እዚህ ጋር እንደምታዩት CNN አለ፣ እዚህ ጋር ቢቢሲ ኒውስ አለ። እርሳችን ደግሞ ዝቅ እያደረጋችሁ ስትሄዱ በጣም ብዙ እንትኖች አሉ ማለት ነው። እንደምታዩት እዚህ ጋር ኢንተርናሽናል ቻናሎች ኤምቲቪ አለ፣ ናሽናል ጂኦግራፊ፣ ኤምቢሲ። እንደምታዩት እዚህ ጋርም የኢትዮጵያ ቻናሎች ሁሉም ማለት ይቻላል። እዚህ ላይ ሞክረን እንየው። እንደምታዩት ይሰራል። እስቲ አንድን ሌላ ሞክር፣ የቤስን ሞክረውና እንይ። ያው ትንሽ ሎዲንግ ያደርጋል። ብዙ ኢንተርኔት ራሱ አይፈልግም። እንደምታዩት ይሄም ይሰራል። ያው ወደታች እያደረጋችሁ ስታዩት በጣም ብዙ ቻናሎች አሉ። የምትፈልጉትን ማየት ትችላላችሁ በስልካችሁ። እዚህ ጋር ደግሞ እንደምታዩት ያው የብዙ ሃይማኖት ቻናሎች አሉ። ሁላችሁም በሃይማኖታችሁ የፈለጋችሁትን መርጣችሁ ማየት ትችላላችሁ ማለት ነው። እዚህ ጋር ለመለየት ያክል እዚህ ጋር እንደምታዩት ያው በቀስት የምጠቁሙበት ቦታ ኦርቶዶክስ ይላል አጭር ጽሁፍ። እዚህ ጋር ደግሞ ፕሮቴስታንት። ስለዚህ ፕሮቴስታንትም ኦርቶዶክስ እህት ወንድሞቻችን የፈለጋችሁትን የሃይማኖት ቻናል ማየት ትችላላችሁ ማለት ነው። የራሳችሁን እንትን ብላችሁ እዚህ ጋር እነሱ ብቻ አይደለም ሌሎችም አሉ። እዚህ ጋር እንደምታዩት ካቶሊክ አለ፣ እዚህ ጋርም አድቬንቲስት አለ፣ እዚህ ጋርም ሙስሊም እህት ወንድሞቻችንን ቻናላችሁን እዚህ ጋር ማግኘት ትችላላችሁ ማለት ነው። ወደታችን ዝቅ ተደረጉት ሌሎች ቻናሎች አሉ። አሁን እስቲ ወደ ሌሎቹ ፊቸሮች እና ሬዲዮም አለ ከዛች እዚህ ጋር እንደምታዩት እና እዚህ ጋርም እስቲ ኢንተርናሽናል ቻናል አለ። ያው እንደምታዩት ያለምንም ኢንተርኔት ራሱ ብዙ አያስፈልግም። በትንሽ ኢንተርኔት በጣም ብዙ ይሰራል። እዚህ ጋር ለጥራቱ ያህል በኋላም እንዳትቸገሩ ኳስም ስታዩ አሳያችኋለሁ። ኳሱን እንዴት እንደሚሆን ሴቲንግ ምልክቷን ከነካችሁ በኋላ የፈለጋችሁትን ጥራት መምረጥ ትችላላችሁ ማለት ነው። እንደምታዩት ከ720 ጀምሮ አለው። በዚህኛው አውዲዮ ላይም ገብታችሁ መምረጥ ትችላላችሁ። ናን ማለት ትችላላችሁ። ከፈለጋችሁ ቴክስት ላይ እዚህ ጋር ሰብታይትል ወይም ደግሞ ካፕሽን ከፈለጋችሁ እቺን እንትን ብላችሁ ኦኬ የምትሏን ስትነኩ እንደምታዩት ካፕሽን ያመጣላችኋል ማለት ነው። አሁን ይሄ ስክሪኑ ጠበብ ያለው እንትን ሮቴት ሆኖ ስለሆነ ነው እናንተ ጋር በስነ ስርዓት የሚሰራው ፉል ስክሪን ነው የሚሆነው። እዚህ ጋር ደግሞ እንደምታዩት ሬዲዮ አለ። ሬዲዮም የኢትዮጵያ ቻናል በጣም ብዙ የኢትዮጵያዎችም ጨምሮ ኢንተርናሽናል የሬዲዮ ጣቢያዎች አሉ። እነሱንም መርጣችሁ የፈልጋችሁትን ማየት ትችላላችሁ ማለት ነው። በጣም ብዙ ነው እንደምታዩት። ያው ስለዚህ ይህንን ይመስላል። እስቲ አሁን ወደ ተለያዩ ፊቸሮቹ እንይ። እዚህ ጋር ያለችውን ሶስት ስትነኩ እንደዚህ ይመጣላችኋል። እዚህ ጋር እንደምታዩት ቲቪ ቻናሎች፣ ሬዲዮ፣ ፌቨራይት እና አድ ቻናልስ ሌሎችም እንትኖች አሉ። እነሱን ቀስ እያልን እናያለን። እስቲ ፌቨራይት የሚለውን ገብተን እንየው። ፌቨራይት ላይ የፈለጋችሁትን እዚህ ጋር አሁን ያደረጋችሁት እንዳለ ማጥፋትም ማብራትም ትችላላችሁ ማለት ነው። ይሄንን በኋላ በደንብ አሳያችኋለሁ። አሁን ወደ ዋናው ነገር እንሂድ። አድ ቻናል የሚለው ላይ ከገባችሁ በኋላ የቲቪ የኳስ ቻናሎችን መጨመር ትችላላችሁ ማለት ነው። እዚህ ጋር አሁን እኔ ኮፒ አድርጌ ፔስት ማድረገው ዲስክሪፕሽን ላይ ወይም ደግሞ የቴሌግራም ቻናላችን ላይ አስቀምጥላችኋለሁ። ይሄንን ፔስት አድርጋችሁ አድ ስትሉት ሰክሰስፉል የምትል ያመጣላችኋል ማለት ነው። እስቲ እንበለው። እዚህ ጋር እንደምታዩት ከታች ሰክሰስፉል ይላል። ከዛ አለው ትሉትና ታልፋላችሁ ማለት ነው። አሁን ሬዲዮ ላይ ስለሆንኩ ነው። ወደ ቲቪ ስንሄድ እንደምታዩት አለ ማለት ነው። ያው የቲቪ እንትኖች ቻናሎቹ መጥተዋል ማለት ነው። እስቲ አሁን እንየው እንሞክረውና አንዱን እንንካ። Well, it's obviously something they've rehearsed. They look threatening from corners against Croatia. እንደምታዩት በደንብ ይሰራል ማለት ነው። አጋጣሚውን ደግሞ
ጎል ሲገባ ነው የደረስነው። ፈለጋችሁትን እንደዚህ ብዙ የኳስ ቻናሎችን የሚያመጣላችኋል። ባላቸው እንትን ማች ማየት ትችላላችሁ ማለት ነው። ሁሉንም በአንድ ላይ የያዘ ነው። ጽድት ያለ አፕ ነው። አፕግሬድ ደግሞ ሲኖር ቴሌግራም ቻናሉ ላይ የሚለቀቅ ይሆናል ማለት ነው። ይህንን ይመስላል። እዚህ ጋር ኳሶቹ እንደዚህ በቃ ማየት ትችላላችሁ በተለያየ ጥራት አነስተኛ። እነዚህ ጋር ደግሞ የምታዩቸው ከታች ያሉት ሃይላይት ናቸው። እነሱንም ማየት ትችላላችሁ ማለት ነው። አሁን ወደ ሌሎች ፊቸሮች እንምጣ። እዚህ ጋር የተለያዩ እንትኖች አሉ ቅድም ያልኳችሁ ላይ። እዚህ ጋር ለምሳሌ ፌቨራይት ላይ በደንብ አላሳያችሁም። ፌቨራይት ላይ ስትመጡ የፈለጋችሁትን ቻናል እንትን ማለት ትችላላችሁ ማለት ነው። እዚህ ጋር ስታበሩት እንደዚህ የበራው ከሆነ ይመጣል ፊት ለፊት ማለት ነው። የማትፈልጉት ደግሞ ከሆነ መቀነስ የምትፈልጉ ከሆነ ፌቨራይት የሚለውን ማጥፋት ትችላላችሁ። እሱን ስታጠፉት አይመጣም ማለት ነው። ሬዲዮም ላይ እንደዛው ገብታችሁ ማጥፋት ትችላላችሁ። እንደምታዩት በጣም ብዙ የሬዲዮም የቲቪም ቻናሎች ነው ያሉት። ኢቨን ኢንተርናሽናል የሆኑ ስካይ አረቢያ፣ ዩናይትድ አረብ ኤምሬትስ፣ ኢራን ኢንተርናሽናል ኔትወርክ አለ። ፈልጋችሁትን ምርጣችሁ ማየት ትችላላችሁ ማለት ነው። ቀጣዩ ፊቸር ደግሞ እዚች ጋር ለምሳሌ ስክሪን ሮቴት ወይም ደግሞ ስክሪን ሚረር የሚለው አለ። ቼክ አፕዴት የሚለውን አፕዴት ያው ቴሌግራም ቻናል ላይ ይለቀቃል ማለት ነው። እዚህ ጋር ስክሪን ሚረር የሚለው በፒሲያችሁ ወይም ደግሞ በቲቪያችሁ ማየት ከፈልጋችሁ ምን ማድረግ እንዳለባችሁ ነው የሚያሳየው። ይህን ከፈልጋችሁ ሌላ ቪዲዮ ሰርች ያሳያችኋለሁ። ኮኔክት ለማድረግ እዚች ጋር ኮኔክት የምትለው ነው ብቻ ነው። እነኝን ካነበባችሁ በኋላ በጣም ቀላል ነው ማለት ነው። ይህንን ይመስላል ማለት ነው ሙሉ አፑ። ቤተሰቦቼ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ሌላ ያልሰራላችሁ ነገር ካለ ወይም ደግሞ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ጠቃሚ ቴክ አፖችን እና የተለያዩ የቴክ ፊቸሮችን ለማየት ሰብስክራይብ እና ላይክ ማድረግ አይርሱ። በሌሎች ጠቃሚ ቪዲዮዎች እስከምንገናኝ ቸር ሰንብቱ።